ሰላም እንኳን ወደ መዓዛ ቻናል በሰላም መጣችሁ። ይህ ቻናል የተከፈተው እንዴት የሚያስብሉ ነገሮችን ለመፍታት ነው። ስለዚህ ማንኛውም ጥያቄ እንዴት ላድርገው፣ እንዴት ልስራው ብላችሁ የምታስቡት መጠየቅ የምትፈልጉት ከታች ጻፉልኝ። በተጨማሪ ስለ ጉግል አፖች ያልተረዳችሁ፣ ስለ አጠቃቀሙ ያላወቃችሁት አፕ ካለ ከታች ኮሜንት አድርጉልኝ። በምሳሌ እያሳየሁ አስረዳችኋለሁ። እሺ፣ ዛሬ የምንመለከተው እንዴት የመስሪያ ቦታችንን በጉግል ማፕ እናስመዘግባለን፣ ሰዎች በቀላሉ የኛን የመስሪያ ቦታ አቅጣጫችንን ማግኘት እንዴት እንደምናስችላቸው ነው የምናየው። በመጀመሪያ ጉግል ማፕ ላይ እንገባለን። በቀኝ በኩል ከላይ ኢሜል ፕሮፋይላችንን እንነካለን። ከሚመጡልን ዝርዝሮች ውስጥ አድ ዩር ቢዝነስ የሚለውን እንነካለን። እዚህ ጋር ሁለት የምናስገባቸው ነገሮች አሉ። የመጀመሪያው ቢዝነስ ኔም ነው። ስም ካስገባችሁ በኋላ ክሬት ኤ ቢዝነስ ዊዝ ዚስ ኔም የሚለውን እንነካለን። ሁለተኛ ደግሞ ቢዝነስ ካታጎሪያችንን እናስገባለን። እኔ ለምሳሌ ለማሳየት ሲያክል በካፌ ካታጎሪ ነው የመረጥኩት። እናንተም የራሳችሁን በመምረጥ ማስገባት ትችላላችሁ። ቀጣይ የምናስገባው መረጃ ደንበኞች አድራሻችሁን መጎብኘት እንዲችሉ ትፈልጋላችሁ ወይ? ልክ እንደ ቢሮና እንደ መደብር አዎ ብለን እናስገባለን። ቀጣይ የምንሰራበትን ቦታ አድራሻችን እናስገባለን። መጀመሪያ ላይ ሀገራችን እናስገባለን። ራሱም ሊያመጣላችሁ ይችላል። ልክ እንደዚህ ከታች አድራሻችንን ያለበትን መንገድ ወይም ጎዳና እናስገባለን። ከታች ፖስታ ኮድ አስገቡ ይለናል። ካላችሁ ማስገባት ትችላላችሁ፣ ከሌላችሁም ችግር የለውም። ከታች የምንሰራበትን ከተማ እናስገባለን። ቀጣይ የእናንተ የንግድ ስም ከሌሎች ስሞች ጋር ተመሳሳይ ስም ከሆነ ወይም በራሱ እነዚህ የንግድ ስሞች የእናንተ ናቸው ወይ ያንተ ነው ወይ ብሎ ልክ እንደዚህ አምጥቶልኛል። አይደሉም እለዋለሁ። ምክንያቱም አዲስ ነው የምከፍተው፣ አዲስ አድራሻ ነው የማስመዘግበው ማለት ነው። ቀጣይ የት ነው አድራሻ ብሎ ይጠይቀኛል። አሁን በጥንቃቄ የምሰራበትን አድራሻ አስገባለታለሁ። አጀስት የሚለውን እነካለሁ። እያንቀሳቀስኩ አድራሻ ያለበትን ቦታ ላይ ምልክቷን አስቀምጣለሁ ማለት ነው። አድራሻችሁን ለማግኘት የሚያስቸግራቸው ከሆነ የስልካችሁን ሎኬሽን አብርታችሁ መስቀለኛ ነጭ ነጥብ ያለበትን ስትነኳት አሁን ያላችሁበትን አድራሻ በሰማያዊ ነጥብ ያመጣላችኋል። ይህ የሚጠቅማችሁ ግን እዛው የምትሰሩበት አድራሻ ከሆናችሁ ነው፣ እዛው ስለሚያመጣላችሁ ማለት ነው። እሺ፣ ካስገባን በኋላ ደን የሚለውን እንነካለን። ቬሪፋይ ሆኗል ሎኬሽኔ። በቀጣይ የምናስገባቸው መሙላት የምትፈልጉ ከሆነ መሙላት ትችላላችሁ። ካለበዛም እስኪፕ እያላችሁ ማለፍ ትችላላችሁ። የመጀመሪያው የስራ ቀንና ሰዓት ነው የምናስገባው። 24 ሰዓት የምትሰሩ ከሆነ ወይም ከዚህ ሰዓት እስከዚህ ሰዓት፣ ቀኑ ደግሞ ቅዳሜ እሁድ እሰራለሁ ወይም አልሰራም የምትሉ ከሆነ እዚህ ጋር ማስገባት ትችላላችሁ። ቀጣይ የመመገቢያ ሁኔታችሁ ነው የምታስገቡት። ደንበኞች ሬስቶራንታችሁ ውስጥ መመገብ ይችላሉ ወይ? ደንበኞች ቴክአውት ለማድረግ ሬስቶራንት ውስጥ ኦርደር ማድረግ ይችላሉ ወይ? ወይም ደንበኞች በመኪናችሁ ውስጥ ሆነው ኦርደር ማድረግ ይችላሉ ወይ? ዴሊቨሪ ማድረግ ይችላሉ የሚሉ ጥያቄዎች ከሞላችሁ በኋላ መግለጫ ስጡ ይላል ማለት ነው። ዲስክሪፕሽን ቦክስ ያመጣልናል። ስለሚሰሩት ስራ ሊሆን ይችላል፣ ብቻ መጻፍ አለበት። ይጠቅማል የምትሉትን እዚህ ጋር በ750 ፊደላት ትጽፋላችሁ። ቀጣይ ልክ እንደምታዩት ሜኑዎቹን አስገቡ ይለናል። ለማስገባት ሰሌክት ኢሜጅ የሚለውን ነክተን እናስገባለን። ቀጣይ የሰራነው ምግብ አቀራረቡን ለደንበኞች ሎኬሽን ላይ ሊያዩት ስለሚችሉ ፎቶዎችንን አፕሎድ እናደርግለታለን። በቀጣይ ያሉትን ደግሞ ስኪፕ ብላችሁ ታልፋላችሁ። እንደምትመለከቱት አድራሻ ተመዝግቧል። አዲስ አካውንት ስለሆነ ሰብስክራይብ፣ ላይክ እንድታደርጉ እጠይቃችኋለሁ። አመሰግናለሁ።